ሄሎ ጤና ይስጥልን። አበስከልን የልዩ ድል ሎተሪ ቆርጠው ያውቃሉ? በቤት ሁሌ ነው የምቆርጠው። በኦንላይን? ኦንላይን ነው። መቼ ነበር የቆረጡት? ሁለት ጊዜ ቆርጫለሁ። ቀኑን ግን አላስታውስም። ምን ስራ ነው የሚሰሩት? ይቅርታ መቤት አንቱ ልበል። አንቺ ወይም ችግር የለውም። እሺ ስምረት እባላለሁ። ስምረት ማ? ስምረት እባላለሁ። የአባት ስም? ይቅርታ ስራ ተቀጥሬ ነው የምሰራው። ሰራተኛ ነኝ። የምን ሰራተኛ? የት ነው የሚሰሩት? መቂ ካቶሊክ ተቀጥሬ። ቤተሰብ መስርተዋል መቤት? ሁለት ልጆች አሉኝ። እንኳን ደስ አለዎት ማለት። እሺ ከየት አካባቢ ነው? የት አካባቢ ነው? ኦኬ መቂ ነው የሚኖሩት? እንኳን ደስ አለዎት። የ10 ሚሊዮን ብር አሸናፊ ሆኗል። እግዚአብሔርን ወኔ መቤት ድንግል ማርያም ሰምታኛለች። ሰምታሻለች። ሰምታኛለች። በእናትህ በጣም ታለንት ነበር። አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን ደስ አለሽ። አመሰግናለሁ እናቴ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እጅግ በጣም እኔም አመሰግናለሁ። ምን ላድርግልሽ? እስቲ ምን ልታልሽ? ምንም አትከፊም። ስራዬን ነው የሰራሁት። አንቺ ግን እንኳን ደስ አለሽ። እመቤቴ ስውሯ ማርያም እሷ የረዳችኝ። እውነት ወረቀት ላይ ጽፌ ነበረ ማለት ከደረሰኝ ለቤተክርስቲያን ይሰጣል ብዬ ነበር። በቃ የሚገባውን ቃል የገባሽውን ለቤተክርስቲያን ትሰጫለሽ። በድጋሚ እንኳን ደስ አለሽ። እንኳን ደስ አለሽ። በጣም አመሰግናለሁ። እንዴት ነው ማረጋው? መጀመሪያ ለማን ነው ይሄን ምስራች የምትናገሪው? እኔ ለድንግል ማርያም ነው። ለማን እነግራለሁ? መጀመሪያ እና ለእናቴ። ለእናትሽ? እሺ ለባለቤትሽስ? እሱ ግድ ነው እነግረዋለሁ። እሱ እኮ ያውቃል። ኖ አንደኛ ከዚህ በኋላ ከድንግል ማርያም ቀጥሎ እሺ ለሱ ነው የምነግረው። ለባለቤትሽ? ሶስተኛ ለእናትሽ? ለእናቴ። በእናትሽ ደስታሽን ፍጻሜውን ያሳምረው። እንኳን ደስ ያለሽ በድጋሚ። አሜን። እሺ እናቴ፣ አንቺንም እግዚአብሔር እንደዚህ መልካም ዜና ያስረዳኝ። እሺ የምትይው ነገር አለሽማ? ምንም ብለው ነገር የለም። በቃ እግዚአብሔር ይበልልኝ ሁሉንም ነገር። እኔ እሱ ነው የኔ ተወካይ። እውነት ነው። እሺ 60 ሚሊዮንስ ቆርጠሻል? እሱንም ቆርጫለሁ። እንዴ አሁንማ ቀምሰሻል አይደል? ትንሽ የቀመሰ ለብዙ። እግዚአብሔርን እኔ እንዴት እንደሆነ አላውቅም፣ እንዴት እንደማመሰግናችሁ። በቃ እድልሽን አመስግኚ። እንኳን ደስ አለሽ በድጋሚ እንላለን። ከኢትዮጵያ ሎተሪ እድል አዳራሽ ነው አሁን እየደወልንልሻለሁ። ቀጣይ እንዴት እንደምትገናኙ መቼ እንደምትመጪ ይደወልልሻል። በድጋሚ እንኳን ደስ አለሽ። እሺ አመሰግናለሁ እናቴ። እናመሰግናለን። ሰላም ሁኚ። እሺ ቻው።